አሁን በእጃችሁ ያለው ቴሌግራም አውት ኦፍ ዩዝ ቢሆን ወይም ደግሞ ከጥቅም ውጭ ቢሆን ምን ታደርጋላችሁ? እንደምታውቁት አንድ ያመጣው አመል አለ። ይህም ቴሌግራም አንዴ ከጠፋባችሁ በፕሪሚየም አማካኝ እንድትጠቀሙ ያደርጋል። ይህን አፎር ለማድረግ በጣም አዛ ነው። ያ ከመሆኑ በፊት ምን ማድረግ እንዳለባችሁ በዛሬው ቪዲዮ አሳያችሁ። ስክሪን ሪከርድ እያደረግኩኝ ነው የማሳያችሁ። እኔ የማደርገውን እየተከተላችሁ ማድረግ ብቻ ነው የምጠበቅባችሁ። አሁን የምናደርገው አሁን ወደ ምንጠቀምበት ቴሌግራም እንገባለን ማለት ነው። ኦኬ፣ ወደ ቴሌግራም ከገባን በኋላ የሴቲንግ ምልክት እንነካለን። በጣም አሪፍ። የሴቲንግ ምልክት ከነካን በኋላ እንደምታዩት ሙሉ ኢንተርፌሱን እዚህ ጋር እንደምታዩት አምጥቶልኛል። አሁን ምንድን ነው የምናደርገው? ፕራይቬሲ ኤንድ ሴኩሪቲ የሚለውን እነካለን። በጣም አሪፍ። እንደምታዩት ከላይ ቱ ስቴፕ ቬሪፊኬሽን፣ አውቶ ዲሌት ሜሴጅ፣ ኮድ ሎክ፣ ፓስኪ፣ ሎጊን ኢሜይል፣ ብሎክ ዩዘርስ ኤንድ ዲቫይስ የሚሉ ነገሮችን አምጥቶልናል። ኦኬ፣ አሁን እዚህ ጋር የምናደርገው ነገር ቴሌግራም አካውንታችን ከመጥፋቱ በፊት የምናደርጋቸው ፕሮሰሶች ናቸው። ኦኬ፣ ድንገት ቢጠፋብን እንኳን መልሰን ያንን የድሮን አካውንት የምናገኝበት ወይ ነው እያሳያችሁ ያለሁት። ያንን ለማድረግ ግዴታ በመጀመሪያ የራሳችሁ የሆነ ኢሜይል ወይም ደግሞ ጂሜይል አካውንት ሊኖራችሁ ይገባል። እንደምታዩት እዚች ጋር ሎጊን ኢሜይል የምትሏን ታገኛላችሁ። ኦኬ፣ ያችን በምነካበት ጊዜ ሎጊን ብዬ ነካኝ። እዚህ ጋር ምን እንደምትሉት ዲስ ኢሜይል አድሬስ ዊል ቢ ዩዝድ ኤቭሪ ታይም ዩ ሎግ ኢንቱ ዩር ቴሌግራም አካውንት ፍሮም ኤ ኒው ዲቫይስ። በጣም አሪፍ። እዚህ ጋር እንግዲህ አሁን የተጠቀማችሁ ያላችሁበት ስልክም ሊሆን ይችላል፣ ታብሌት፣ ፒሲ፣ ዋትኤቨር ኢት ኢዝ ያላችሁ አካውንት ላይ በመጀመሪያ ሎጊን አድርጋችሁ ሊሆን ይችላል። ኦኬ፣ ነገር ግን የተጠቀማችሁ ባላችሁበት የሆነ ፓስወርድ ረስታችሁ የሆነ ነገር ረስታችሁ እንግዲህ አሁን ማንኛውም ሰው ላይ እያጋጠመው እንዳለው በእናንተ ላይ ቢያጋጥሙባችሁ መልሳችሁ ሪከቨር የምታደርጉበት ወይ ነው። ኦኬ፣ ኦልሬዲ እኔ ቀድሜ ኢሜይሌን ወይም ደግሞ በጂሜል አማካኝነት ከቴሌግራም ኮኔክት አድርጋለሁ። ኦኬ፣ ቼንጅ ማድረግ ብፈልግ ምንድነው ማድረጋው? ቼንጅ ኢሜይል እለዋለሁ ማለት ነው። ኦኬ፣ በጣም አሪፍ። ምንድን ነው እያለኝ ያለው? እዚህ ጋር እንደምታዩት ዩር ኒው ኢሜይል የሚል አምሶልኛል። ዩ ዊል ሪሲቭ ቴሌግራም ሎጊን ኮድስ ቪያ ኢሜይል ኤንድ ኖት ኤስኤምኤስ። ዩሲ ከዚህ በፊት እንደምታውቁት ቴሌግራም ወይም ፕሪሚየም የምንለው ፕሪሚየም ከመጠቀማችን በፊት ወይም ፕሪሚየም ከማለቱ በፊት ምንድን ነው የሚለው ከዘጋብን በኋላ ወደ ቴሌግራም ሎጊን ስናደርግ በኤስኤምኤስ አማካኝነት ይልካል ኮድ። ነገር ግን ምን መሆን አለበት? ፕሪሚየም መሆን አለበት። ኦኬ፣ እኛ ፕሪሚየም አፎርድ ማድረግ ሰዎች ቀድመን ጥንቃቄ ማድረግ አለብን ማለት ነው። ይኸው አሁን እያሳዩችሁ ያለው ነገር ይሄ ነው። ምንድን ነው? በኤስኤምኤስ አማካኝነት አይልካችሁ፣ ነገር ግን ቀድሞ የነበረ ኢሜይል ካለ ወደዛ ኢሜይል ኮድ ይልካል ማለት ነው። ያንን ኮድ ተጠቅማችሁ የድሮም ሊሆን ይችላል አዲስ አካውንት ሊሆን ይችላል መጠቀም ትችላላችሁ፣ ወይም ደግሞ አካውንት ክሬት ማድረግ ትችላላችሁ ማለት ነው። ኦኬ፣ ያን የምታደርጉበት ኦልሬዲ የምታውቁት ከሆነ ኢሜይል መጻፍ ትችላላችሁ። ኦኬ፣ እንደምታዩት ሳይን ኢን ዊዝ ጎግል የምትል ታገኛላችሁ ማለት ነው። ኦኬ፣ ሳይን ኢን ዊዝ ጎግል የሚለውን በምነካበት ጊዜ ወዴት ይወስደኛል? ቀጥታ ወደ ጎግል አካውንት ይወስደኛል ማለት ነው። በጣም አሪፍ። እዚህ ጋር እንደምታዩት ወደ 5 አካውንቶች አሉኝ። እነዚህን አካውንቶችን በመጠቀም ነው ኮዶችን ምልክልኝ ማለት ነው። እናንተን እያሳየው ስለሆነ በፕራክቲካል ወደ አንደኛው ጂሜል አካውንቴ ኮኔክት ላድርግ ወይም ደግሞ እሱን ልንከው። ኦኬ፣ አሁን አንደኛው አካውንቴ ነክቻለሁኝ። አውቶማቲካሊ ምን ያደርግልኛል? ኮኔክት ያደርግልኛል። እዛ ሲታለቅ እንደምታዩት ከታች በኩል የሆነ መልእክት አምጥቶልኝ ነበረ፣ ኮኔክት አድርጎልኛል ማለት ነው። በጣም አሪፍ። የራሳችሁን ኢሜይል ኮኔክት በማድረግ ሎግ አውት ቢደረግ እንኳን መልሳችሁ ወደ ኢሜይል ኮድ እንዲላክ ታደርጋላችሁ ማለት ነው። በዚህ አማካኝ መጠቀም ትችላላችሁ። በጣም ቀላል ነው። እንደምታዩት ካለምንም ፕሪሚየም ካለምንም ኤስኤምኤስ ኮድ ቀጥታ ወደ ኢሜይል ኮዱ እንዲላክ አድርገናል ማለት ነው። እንግዲህ የጠፋባችሁ አካውንት ካለ ወይም ደግሞ ያልሰራላችሁ አካውንት ካለ እስቲ በዚህ መንገድ ሞክሩ። ቀድማችሁ ግን ማስተካከል ማዘጋጀት አለባችሁ ማለት ነው። ያው የዛሬው ቪዲዮ በጣም ቀላል ነው፣ ነገር ግን እጅግ በጣም አስፈላጊ ነው። ከብዙ ነገር የሚታደጋችሁ ቪዲዮ ነው ይዤ የመጣሁት። ነገር ግን ያልገባችሁ ወይም ደግሞ ግር ያለባችሁ ነገር ካለ ከስር ከኮሜንት ስራ አስቀምጡ። እያንዳንዱ የሚመልስ ይሆናል። ብዙ ከሆነና ነገሩ ከባድ ከሆነ ደግሞ በቪዲዮ መልክ በቀጣይ ቪዲዮ አመጣላችኋለሁ ማለት ነው። ስለተከታተላችሁ እጅግ አድርጌ አመሰግናለሁ። ቪዲዮን ከመዝጋቴ በፊት ለሁሉም የሚሆን የቲክቶክ አካውንት ከፍቻለሁ። ይህ ቲክቶክ አካውንት
ገንዘብ ጋይድ የሚል ነው። እንግዲህ በዚህ በቲክቶክ አካውንት እጅግ በጣም ብዙ ያሰብኳቸው ነገሮች አሉ። እነዛን ነገሮችን ወደፊት በደንብ ፊግር አውት የምናደርግ ይሆናል። ጋይስ የምሬ ነው። በጣም ጠቃሚ ነገር በተለይ ለኢትዮጵያውያን አሪፍ ነገር ይዤ ነው እየመጣው ያለሁት። ያንን ለማድረግ ይኸው የቲክቶክ አካውንት ከታች አስቀምጥላችኋለሁ። ይህንን የዩቱብ ቻናል ሰብስክራይብ ያደረጋችሁ ጠብቁ። ልክ ቲክቶክ አካውንታችን 1000 ሲገባ ቀጥታ ላይቭ የምገባ ይሆናል። በዛ እንገናኛለን። ታንክ ዩ ሶ ማች ቻው።